ሰላም ጤና ይስጥልኝ። የዛሬ ከሁለት ዓመት በፊት እንግዲህ እኚህ ተማሪዎች ከድንቢዶሎ ዩኒቨርሲቲ ታግተው ጠፉ፣ ታፍነው ተወሰዱ በሚል በጣም እኛም ልባችን ተሰብሮ ቤተሰብን በሀዘን ተውጠው እንደነበረ ሁላችንም የምናስታውሰው ነገር ነው። እነሆ ዛሬ ከዛ ሁሉ መከራና ስቃይ አንዲት ነፍስ ተርፋ እንግዲህ በሚዲያ ሲተላለፍ ተመልክተናል። እቺ ብርቱካን የምትባል እህት በኢቢኤስ ቀርባ ነው። በነገራችን ላይ ይኸውም ምንጭ እንዲወጣ ስላደረጉልን ኢቢኤሶችን እናመሰግናለን በአንድ በኩል እና ምንድነው የሆነው እንግዲህ ለአንድ አመት ከ6 ወር ያህል በጫካ እንደወሰዷቸው ከመጀመሪያው ብርቱካን የምትባል እህታችን ትምህርት ቤት እንግዲህ ለላይብረሪ ውስጥ አምሽታ ስትወጣ በጥይት ሩምታ ሲደናገጡ ከውስጥም ከውጭም ግን የሚተኩሱት እነኛ አፋኞች ነበሩ። ይሄንን እሷ አልተገነዘበችም እና ባየችው መኪና ላይ መቼም ሰው ረብሻ ሲሰማ ህይወት ነፍሳችን የምናደንበትን ነገር ነው የምንመርጠውና እሷን ባገኘችው የመኪና ፒክአፕ መኪና ከኋላ ክፍት የሆነው መኪና ማለት ነው እዛ ዘለው ሴትም ወንድም ተማሪዎች ይወጣሉ ማለት ነው። ከዛ እዚህ ተሸሸጉ እያሉ እነሱም እንደሚነግሯቸው ነግራናለች። በስተመጨረሻ ለውን ጥያቄ ትፈልጋላችሁ በሚል ይዟቸው ይሄዳሉ። እንግዲህ መኪና በማይገባው መንገድ ሲደርሱ ከመኪና ይወርዱና በፍጥነት እንዲራመዱ ያደርጓቸዋል። እነሱም ተደናግጠው እንግዲህ መጠየቅ ምንም አልቻሉም እና በፍርሃት ስሜት ተውጠው እየተጓዙ ለ6 ሰዓታት ያህል በርቀት ይህን ሁሉ መንገድ እንግዲህ ተጉዘው በጣም አስፈሪና መንደር ሰው በማይኖርበት ስፍራ ይደርሳሉ ማለት ነው። ግን ከዚህ በኋላ ምን ተፈጠረ? አንድ አመት ከ6 ወር ያህል እንዴት ቆዩ? ምን እየሆኑ ነፍሳቸውስ እንዴት እስከዚህ ሰዓት ድረስ ደረሰች የሚለውን ነገር በግልጽ አላብራራችም። እንግዲህ ይህንን አሰቃቂ ነገር በእርግጥ ሰዋዊ ፍጡር የሆነ ሁሉ ሊረዳው የሚችለው ነገር ነው በቀላሉ። እንግዲህ ይህንን ከአመት ከ6 ወር አካባቢ በስተመጨረሻ እንዳሰለፏቸውና እሷም ከሰልፉ 6ኛ አካባቢ እንደምትገኝ ከዛ ሁሉንም በየሰልፋቸው እንደሚደፍሯቸውና በአሰቃቂ ሁኔታ በጠመንጃ በመሳሪያ ማለት ነው ሰውነታቸውን በመርፌ በተለያዩ በስለት ነገሮች ሰውነታቸውን እንደሚያቆሳስሏቸው እነሱም ግማሽ የሞቱ ግማሽ ደግሞ ራሳቸውን ስተው ልክ እንደ ብርቱካን ያሉ በመደፈርም በስለትም በአእምሮ መረበሽም በብዙ ነገር እንግዲህ ራሷን ስታ ከ6 ቀን በኋላ ነፍስ ዘርታ እንግዲህ ለማምለጥና በዛው በታገተችበት ዩኒቨርሲቲ አጣይቃ ምን ብላ እዛ ሄዳ እንግዲህ ለዳይሬክተሩ ለኃላፊው እንግዲህ እዛ እንደተናገረች ነው የምትናገረው። በእርግጥ ያ ሁሉ ፈተና ከደረሰባት ትምህርት ቤት ውስጥ ተመልሳ ዳግመኛ መሄዷ ራሱ ያው መቼም ሰው እንደሌላት ነው የሚያስታውቀው። እሷም እንዳለችው እናትና አባት በህይወት የሉም። አባቴም ያው በህይወት የለም፣ እናቴም ደግሞ ከዛ ቀጥላ በህይወት እንደሌለች ነው ያስረዳችው። እች ልጅ እንግዲህ ወደ ቤተሰቧ የምትደውልበትም የምትሄድበትም ምንም ነገር የላትም። የነገ ህይወቷ ተስፋ ጨልሟል፣ ህይወቷ ታስባታል። በዛ ላይ ደግሞ ነፍሰ ጡር ሆና ነው እንግዲህ የመጣችው ማለት ነው። እንግዲህ በብዙ ነገር ሰውነቷ ቆስሎ ማህፀኗ ቆስሎ ምን ብሎ ነው እንግዲህ እንደምታስረዳን ከሆነ እንግዲህ የዩኒቨርሲቲው ዳይሬክተር ወደ ሕክምና ሄዳ ማህፀኗም እንዲታሸግ እንደረዳት እንግዲህ ተነግረናለች። ከዛ በኋላ ይሄ ሁሉ የሩህሩ የግማሽ ከፊሉ እንግዲህ የኢትዮጵያ ህዝብ በብዙ ነገር እያዘን ነበረ። እንግዲህ የኢትዮጵያ ህዝብ እንግዲህ ይሄንን አላወቀም አልሰማም። ከዛ እንኳን በነፍስ በህይወት አመልጣ መውጣቷን ቢያቅ በእውነት ይረዳት ነበረ። ነገር ግን ለሁሉም ደግሞ በሚዲያ ሲታይ ነውና አንዳንድ ሚዲያዎች ደግሞ በዚህ አጋጣሚ ለመናገር የምፈልገው ነገር ደውለን እኔ አንድ በጣም የተቸገረች እህት ቤተሰብም እናትም አባትም የሌላት ጓደኛ አጋጠመችኝና እባክሽን ወደ ሚዲያ አቅርብኝ፣ የኢትዮጵያ ህዝብ እንደሚረዳ ተስፋ አለኝ። የኩላሊት በሽታ ታማሚ ነኝ። ሰው ቤት ነበር የምሰራው። ነገር ግን የኩላሊት ህመም ስላለብኝ እግሮቼ ፌል አብጠው መስራት ስላልቻልኩኝ ከዛ ወጥቼ መንገድ ላይ ቁጭ አልኩኝ። ከዛ ለነፍስ ያሉ ሰዎች ወደ ቤተክርስቲያን አስጠለሉኝ።
አሁን ቤተክርስቲያኑ ግቢ ውስጥ ነው የምገኘው። እና እንግዲህ ቀለል ያለ የስራ እንዲፈጥሩልኝ ወይም ደግሞ እርዳታ እንዲያደርጉልኝ ሚዲያ ፈልጊልኝ ብላ ስትለኝ እንግዲህ የኔም ታዋቂ ዩቲዩብ አይደለሁም። ግን ሚዲያ በጣም ብዙ ሚዲያ ማፈላለግ ጀመርኩኝ። ቁጥር ተቀብዬ እኔም ደውዬ በቃ ለማስረዳት እና ወደ ሚዲያ እንዲያቀርቧት አደረኩኝ። ግን ተቀባይነት አላገኘሁም። ፈቃደኛ ሊሆኑ አልቻሉም ማለት ነው። እና ሚዲያችን ይቀዘቅዝብናል፣ ሰው ይሰላችብናል ነው እንግዲህ የሚሉኝ ማለት ነው። እና ምን ለማለት ፈልጌ ነው? የሰው ልጅ በጣም በብዙ ፈተና በብዙ ስቃይ አልፎ ወደ ህዝብ የሚቀርብበት ሚዲያ የሚያገኘው በስንት እድል ነው። እና እች እህት እንግዲህ ያው በኢቢኤስ ላይ ቀርባ ነው እንግዲህ ይሄንን ያየነው። ከዛ የዩኒቨርሲቲ ዳይሬክተሯ ወደ ሕክምና በሕክምና እንድትረዳ ሲያደርግ ቆይቶ እንግዲህ እሷም ያው በመሰላቸትም ህመሙም ሳይድን ሲቀር እንግዲህ ወጥታ ያላት አማራጭ መለመን ነው። እንግዲህ ያ የተረገዘም ልጅ መምጫው ደርሶ እንግዲህ እንደወለደች ከዛ በኋላ በጣም የከፉ ሲቃዎች፣ መከራ፣ ድህነት፣ ረሃብ፣ ችግር እንደተፈራረቀባት ነው የምታስረዳው። እንግዲህ ይህን ሁሉ ነገር ተቋቁማ እንግዲህ ፈጣሪም በሰውም እርዳታ በፈጣሪም ቸርነት በህይወት ቆይታ በኢቢኤስ እንድናያት ሆኖ ነበር። ነገር ግን ኢቢኤሶች እንግዲህ ያጋጠማቸውን ነገር ባናቅም በእውነት ቶሎ መፍረድም አይቻልም። እንደምታውቁት የምንኖርበት ሀገራችን በጣም ከባድና ሰው ልጅ ወጥቶ የማይገባባት በተለይ ደግሞ ከ2 ሰዓት ከ1 ሰዓት ተኩል ጀምሮ ወደ ውጭ ወጥታችሁ የምትሄዱ የምታመሹ ከሆነ መመለስ በፍጹም አይታሰብ ነው። ቀን ደግሞ ምናልባት እንግዲህ ከአይነ ደረቅ ሌባ ራሳችሁንም ገንዘባችሁንም አድናችሁ ወይንም ደግሞ ከነኚህ ሳያጋጥማችሁ የምትመለሱ ከሆነ ነው በጣም ከባድ ነው። ይሄ የሚሆነው እንግዲህ በመሃል ከተማችን አዲስ አበባ ነው እንጂ በተለያዩ ክፍለ ከተሞች ክልሎችማ እንደዚህ የማይታሰብ ነው። በህይወታችሁ እንጂ በገንዘባችሁማ በጣም እድለኛ ናችሁ በገንዘባችሁ ካለፈ። እና ምን ለማለት ፈልጌ ነው እህታችን በመውጣቷ ደስ ቢለንም እንግዲህ አካውንቷንም ቁጥሯንም እሷንም ሁሉን ነገር ካቀረቡ በኋላ እንግዲህ ኢቢኤሶች ከተለያየ ሚዲያቸው ላይ እንግዲህ ድሌት አድርገዋል። እንግዲህ የምንመለከተው ገምተው ምንድነው? በቃ የህግ አካላት ናቸው። በህግ ትዕዛዝ ነው እንደዚህ ታግታ እንድትወሰድ የተደረገችው ማለት ነው። ስለዚህ እንዴት ሊጠፋ ቻለ? ቪዲዮ እንዴት ሊያጠፉት ቻሉ? የሚለው በጣም በኢትዮጵያውያን ዘንድ በጣም ብዙ ጥያቄ እንዲፈጥሩ ሆኗል። እንግዲህ ኢቢኤስ ጋዜጠኞች አቅራቢዎችም እንግዲህ ምን እንደደረሰባቸው ምን እንደተፈጠረ እንግዲህ ከነሱ የምንሰማው ነው የሚሆነው። እና በጣም ያሳዝናል በእውነት እንግዲህ እግዚአብሔር እንግዲህ ሀገራችን በዚህ ውስጥ ነው የምትገኘው። ፈጣሪ ለህዝቦቿ ፈጣሪ ድረስ ነው የሚባለው። ሌላ ምንም የሚባል ነገር የለም። እንግዲህ እህታችንም በተቀመጠው ቁጥር ስንደውል ስልኳ አይሰራም። እህት እንግዲህ ከዛ በኋላ ምንድነው ያለው ህይወቷ? እንዴት ሆነች? አፍነው ወሰዷት ወይንስ ደግሞ ምንድነው የሚለውን ነገር ማወቅ አልተቻለም። እንግዲህ ያለው ነገር ይሄ ነው። በአዲስ ነገር ከተገኘ ደግሞ ወደ ሚዲያችን የምናወጣው ይሆናል። እግዚአብሔር ከዚህ ከክፉ ነገር ሁሉ ሰውረን። በእውነት በጣም ዘግናኝ ነው።